ሰላም። ዛሬ ይዘላችሁ የቀረብነው በኢራን ስለተሰሙት ከባድ ፍንዳታዎችና የእስራኤል ወታደራዊ እርምጃ ሪፖርቶች የቀረቡልንን የተለያዩ ምንጮች መፈተሽ ነው። አዎ ልክ ነህ። ከተለያዩ አቅጣጫዎች ነው የምናየው። እንዴታ! የአሜሪካ መገናኛ ብዙሃን አሉ፣ ፎክስ ኒውስ፣ ሲኤንኤን፣ ደግሞ ዓለም አቀፍ ዘጋቢዎች አልጀዚራ፣ ቢቢሲ። የእስራኤል ባለሥልጣናት መግለጫዎችም አሉ፣ የኔታንያሁ ንግግር እና ከብሉምበርግ ደግሞ የኒውክሌር ጉዳይ ትንታኔ እናገኛለን። በትክክል። እና የዛሬው ዋና ትኩረታችን እንግዲህ የተከሰተውን ነገር ምንነት፣ ኢላማዎቹ እነማን ወይም የት እንደነበሩ፣ የተሰጡት ይፋዊ ምክንያቶች፣ አዎ ፈጣን ውጤቶቹ ምንድን ናቸው፣ በተለይም ደግሞ ከኢራን የኒውክሌር መርሃ ግብር አንጻር ሊኖሩ የሚችሉ ሰፋፊ አንድምታዎችን መመርመር ነው። መልካም። እስኪ በቀጥታ ወደ ጉዳዩ እንግባ። ዋናው የተዘገበው ክስተት ምንድን ነው? የእስራኤል ወታደራዊ ኃይል ኦፕሬሽን ራይዚንግ ላይን በሚል ስያሜ በቴህራንና በሌሎች የኢራን አካባቢዎች ጥቃት መሰንዘሩ ነው። ዋናው ኢላማ የናታንዝ የኒውክሌር ማበልጸጊያ ይመስላል። የኢራን ዋና ዩራኒየም ማበልጸጊያ ማዕከል ነው ያው። አዎ፣ ሲኤንኤን እንደውም ከ200 በላይ ተዋጊ ጄቶች ጥቅም ላይ ውለዋል ነው የሚለው። ይህም ቀላል ቁጥር አይደለም፣ በጣም ብዙ ነው። ይህን ተከትሎ ደግሞ እስራኤል ውስጥ የአስቸኳይ ጊዜ አዋጅ መታወጁ ተዘግቧል። ኢራንም ወዲያውኑ ምላሽ ሰጥታለች። አዎ፣ የእስራኤል መከላከያ ኃይል እንዳለው ከ100 በላይ ድሮኖችን ወደ እስራኤል ልካለች። ይሄ ፈጣን ያጸፋ ምላሽ ነው የሚያሳየው። በጣም አሳሳቢው ዜና ግን የከፍተኛ የጦር መሪዎች መገደል ነው። ይሄ በጣም ከባድ ነው። አዎ በጣም። የኢራን አብዮታዊ ጠበቃ ጓድ ዋና አዛዥ ጀነራል ሆሴን ሰላሚ፣ ይህ በኢራን ውስጥ እጅግ ከፍተኛ ስልጣን ያለው ታማኝነት ያለው ወታደራዊ ክንፍ ነው። እና ደግሞ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መሐመድ ባገሪ ሁለቱም መገደላቸውን የኢራን የመንግስት መገናኛ ብዙሃን ራሱ አረጋግጧል። ይህ አስደንጋጭ ነው። ሲኤንኤን ደግሞ ሌሎች ከፍተኛ ባለስልጣናትና የኒውክሌር ሳይንቲስቶችም ኢላማ ሊሆኑ እንደሚችሉ ጠቁሟል። እንግዲህ አስበው፣ የሁለት ከፍተኛ ጄኔራሎች በአንድ ጊዜ መገደል በኢራን የኮማንድ መዋቅር ላይ በጣም ትልቅ ክፍተት ይፈጥራል። የስነ ልቦና ጫናውም ቀላል አይደለም። የእስራኤል ማብራሪያ ደግሞ ጠቅላይ ሚኒስትር ኔታንያሁ በሰጡት መግለጫ ይህ እርምጃ የኢራንን የኒውክሌር መርሃ ግብር ለመጋታት ነው ብሏል። ማበልጸጉን፣ የጦር መሳሪያ ዝግጅቱን፣ ባላስቲክ ሚሳይሉን፣ ሁሉንም። አዎ፣ ይሄ ለእስራኤል ህሉና ግልጽና አፋጣኝ አደጋ ነው ብሏል። ዳግም እንዳይሆን የሚለውንም መርህ አንስቷል። ፎክስ ኒውስም ላይ ተመሳሳይ ስጋት አንጸባርቋል። እዚህ ላይ አንድ ነገር ማስተዋል ያለብን ይመስለኛል። የእስራኤል ስትራቴጂ የተቀየረ ነው የሚመስለው። እንዴት? ያው ከዚህ በፊት የነበሩት እንደዚህ ድብቅ ጥቃቶች ወይም የማበላሸት ዘመቻዎች ላይ ነበር ትኩረታቸው። እውነት ነው። አሁን ግን በግልጽ ከፍተኛ ወታደራዊ አመራሩና የኒውክሌር መሰረተ ልማትን ኢላማ ማድረጋቸው ወይ የችግሩን አሳሳቢነት ያሳያል ወይም የእስራኤልን የአቋም ጥንካሬ። ኢራን በበኩሏ ጠንካራ የአጸፋ እርምጃ እንወስዳለን ብላለች፣ ዝታለች እና አሜሪካንም ከሳለች በጥቃቱ ተባባሪ ናት በሚል። ምንም እንኳን የአሜሪካ ባለስልጣናት ምንም ተሳትፎ የለንም ቢሉም፣ እነሱ ክደዋል። በሌላ በኩል ዓለም አቀፉ መድረክም ስጋቱን የገለጸ ነው። ሳውዲ አረቢያ ጥቃቱን አውግዛለች። የተባበሩት መንግስታት ድርጅት፣ ተመድ፣ አውስትራሊያ፣ ኒውዚላንድ ሁሉም ከፍተኛ ስጋት እንዳላቸው አስታወቀው እና IAEA የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል የናታንዝን መመታት አረጋግጧል እና በአካባቢው የጨረር መጠን መጨመር ስለመኖሩ የገመገመ መሆኑን አስታውቋል። እዚህ ጋር አንድ በጣም ወሳኝ ነጥብ ያለ ይመስለኛል። ብሉምበርግ ባወጣው ትንታኔ ላይ ምንድን ነው እሱ? እነዚህ ጥቃቶች የIAEA የክትትል ስራን በእጅጉ ሊያወስቡት ይችላሉ ነው የሚለው። ልክ ነህ። የኒውክሌር ስፍራዎች ሲመቱ ኢንስፔክተሮች እንዴት ነው ስራቸውን በአግባቡ የሚከውኑት? በጣም ከባድ ነው። በጣም በተጨማሪም ኢራን ከዚህ በፊትም ስትዝት ነበር። የኒውክሌር ተቋሞች ላይ ጥቃት ከመጣ ምናልባት የኒውክሌር መራግቧን ይፋ ልታደርግ ትችላለች፣ ወይም ከኒውክሌር ስምምነቶች NPT ከሚባለው ከኒውክሌር የጦር መሳሪያ ስርጭት መከላከያ ውል ከዚያ ልትወጣ እንደምትችል ስጋት አለ። የኢራን የተመድ አምባሳደርም ፍንጭ ሰጥቷል ተብሏል። ይህ ከሆነማ ነገሩን ከቁጥጥር ውጭ ያደርገዋል። በጣም እንግዲህ ምንጮቻችንን ስንቀኝ የምናገኘው ምስል ይሄን ነው ይመስለው።
እስራኤል ከፍተኛ ጥቃት ሰንዝራለች። ኢላማዎቹ ወታደራዊና ኒውክሌር ናቸው። ቁልፍ የጦር አዛዦች ተገድለዋል። ይህ ተረጋግጧል። ኢራንም በድሮን አጸፋ ሰጥታለች እና ተጨማሪ እርምጃ ወስዳለሁ እያለች ነው። የእስራኤል ምክንያት ግልጽ ነው፤ የህልውና ስጋትና የኒውክሌር መስፋፋትን መከላከል። ነገር ግን የወሰዱት እርምጃ በተለይ የከፍተኛ አመራር ግድያው ከኢራን የአጸፋ ዛቻ እና ከዲፕሎማሲያዊ አንድምታዎቹ ለምሳሌ ከኤንፒቲ የመውጣት እድሉ፣ ይሄ ሁሉ ሲደመር ክልሉን ወደ ከፍ ያለ ውጥረትና እርግጠኛ አለመሆን ውስጥ እየከተው ነው። በጣም ታዲያ ሁሉ ምን ማለት ነው? ለአድማጮቻችን እንደ መደምደሚያ ይሁን አንድ ጥያቄ ይዘን እንለያይ። ቁልፍ የሆኑ የጦርና የኒውክሌር ኢላማዎች በዚህ ደረጃ መመታታቸው የኢራን የአጸፋ ዛቻ እና ይሄ ሊኖር የሚችለው የዲፕሎማሲ መቋረጥ፣ ለምሳሌ የኤንፒቲ ስምምነት መላላት በመካከለኛው ምስራቅ መረጋጋት ላይ ምን አይነት ዘላቂ ተጽዕኖ ሊያመጣ ይችላል? ይህ አዲስ ምናልባትም የበለጠ አደገኛ የሆነ የኃይል አሰላላፍ ወይም ያልተረጋጋ ምዕራፍ መጀመሪያ ሊሆን ይችላል።